በኢየሱስ ስም ሃሌሉያ ክብር ለእግዚአብሔር ይሁን አሜን ክብር ለእግዚአብሔር ይሁን መልኩ በሚለው ነው የእግዚአብሔር ቃል እግዚአብሔር የሰጠኝን ቃል ማካፍላችሁ ከሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ በማንበብ ጀምራለሁ እግዚአብሔር ቃል በጥሞና በርጋታ ከሰማን በኋላ ውስጤ ጸሎት አለ አብረን እንድንጸልይ እፈልጋለሁ እግዚአብሔር መልካም ያረጋል ከበጎነቱ ያጠግበናል በመልካምነቱ በመካከላችን ያልፋል አሜን አሜን ኢየሱስ ጌታ ነው እንደዚህ ይላል በዚህ ክፍል ላይ ቁጥር 18 ላይ እኛ ሁላችን ባልተሸፈነ ፊት የጌታን ክብር እንደ መስታወት እያንጸባረቅ የእርሱን መልክ እንድንመስል ከክብር ወደ ክብር እንለወጣለን ይህም የሚሆነው መንፈስ ከሆነ ጌታ ነው ከአዲሱ መደበኛ ትርጉም ነው ማነበው እስከ መጨረሻ አዲሱ መደበኛ ትርጉም ነው የምጠቀመው ክብር ለኢየሱስ ይሁን ይሄ ክፍል ሁለተኛ ቆሮንቶስ ምዕራፍ 3 ላይ ሐዋርያው ቅዱስ ጳውሎስ ስለ አዲስ ኪዳን አገልግሎት ክብር የሚናገርበት ክፍል ከፍ ብላችሁ ካያችሁት የብሉይ ኪዳን አገልግሎትና የአዲስ ኪዳን አገልግሎትን ይናገራል ያነጻጽራል ሲያነጻጽር ግን አይገናኙም ይላል አሜን አሜን የብሉይ ኪዳን አገልግሎት በሙሴ በኩል በሲና የወረደው አገልግሎት በክብር ነው የመጣ ይላል ኢየሱስ ጌታ አዲስ ኪዳን አገልግሎት በጌታችን በክርስቶስ ኢየሱስ ክርስቶስ የተገለጠው አገልግሎት ግን በበለጠ ክብር መጥቷል ብሎ ይናገራል ኢየሱስ ክርስቶስ ጌታ ያነጻጽራል ያ የፊደል አገልግሎት ነው ይሄ ግን በመንፈስ ላይ የተመሰረተ የመንፈስ አገልግሎት ነው ብሎ ይናገራል ያ የሚኮነን አገልግሎት ነው ይሄ ግን የሚያድን አገልግሎት ነው ብሎ ይናገራል ያ ጊዜያዊ ነው ይሄ ግን ዘላለማዊ ነው የሚያጸድቅ ነው ያ የብሉይ ኪዳኑ በከበረ ክብር ከመጣ ተራራው እየጨሰ ምድር እየተንቀጠቀጠ በሲና ተራራ ላይ ከወረደ ይሄኛው የአዲስ ኪዳን አገልግሎት ደግሞ እንዴት የላቀ ክብር አይኖረው የሚያድን ነው የሚፈውስ ነው የሚያጸድቅ ነው ኢየሱስ ክርስቶስ ጌታ የፊደል አይደለም የሚገላ አይደለም ጊዜያዊ አይደለም በጣም ይሄን ክፍል ሳነብ ስለ አዲስ ኪዳን አገልግሎት እጅግ በጣም አሴት አደርጋለሁ ለእያንዳንዳችን ወንድና ሴት ልጆች የተሰጠ የክብር አገልግሎት ኢየሱስ ክርስቶስ ጌታ ነው ይሄን ክፍል ሲያወራ አንድ ነገር ያስገርመኛል ያስደንቀኛል እንደዚህ ያለ እንደ ሙሴ አይደለንም አለ ኢየሱስ ክርስቶስ ጌታ ሙሴ was a very giant man of God በብሉይ ኪዳን ውስጥ በጣም ግዙፍ በአይሁዳኖች ልብ እስከዛሬ ግዙፍ ሆኖ ያለ ግዙፍ አገልጋይ ጂያንት አገልጋይ የሚናቅ አገልጋይ አይደለም ግን የአዲስ ኪዳን አገልግሎት እንደዛ አይደለም ሙሴ እንዳገለገለበት አገልግሎት አይደለም ያ የኩነኔ አገልግሎት ነው ሙሴ ያገለገለው በክብር ቢያገለግልም ፊቱ ያበራ ቢያገለግልም ግን የጊዜያዊ አገልግሎት ነው የሞት አገልግሎት ነው የፍርድ አገልግሎት ነው የኩነኔ አገልግሎት ነው የእግዚአብሔርን ጽድቅ የሚያሳይ የእግዚአብሔርን ፍርድ የሚያሳይ ግን ጸጋ የሌለበት የሕግ አገልግሎት ነው ሕግ በሙሴ በኩል ተገለጠ ጸጋና እውነት ግን በክርስቶስ ኢየሱስ ተገለጠ ተብሎ ተጽፏል አሜን አሜን ይሄ የአዲስ ኪዳን አገልግሎት ጸጋን ይዞ የተገለጠ የሚያድን አገልግሎት ነው የሚፈርድ በድንጋይ የሚወግር አይደለም ከድንጋይ የሚያስመልጥ ከመወገር የሚያስመልጥ ጸጋን የተሞላበት አገልግሎት የሚያጸድቅ አገልግሎት ነው ይሄን የከበረ አገልግሎት አለ ያ የበፊቱ አገልግሎት ሙሴ ከተራራ ላይ ሲወርድ ፊቱ ያንጸባረቀ እያበራ ነው የወረደው ግን ከጥቂት ጊዜ በኋላ ሙሴ ፊት ላይ የበራው ብርሃን እየደበዘዘ ሄደ ሙሴ እስራኤላውያኖች ፊቱ ላይ የነበረ ብርሃን እየደበዘዘ ሲሄድ እንዳያዩት ፊቱን በጨርቅ ሸፈነ ይላል ሐዋርያው ቅዱስ ጳውሎስ ያን እውነት ሲገልጥ ኢየሱስ ክርስቶስ ጌታ እዚህ ጋር አነብላችኋለሁ ትንሽ ከፍ ብዬ እንግዲህ ይህን የመሰለ ተስፋ ስላለን በድፍረት እንናገራለን ኢየሱስ ጌታ ነው የክብር አገልግሎት ተሰጥቷቸዋል ኢየሱስ ያድናል እስራኤላውያን የፊቱ ማንጸባረቅ እየጠፋ ሲሄድ መጨረሻውን እንዳይመለከቱት ፊቱን በጨርቅ እንደሸፈነ እንደ ሙሴ አይደለንም ኢየሱስ ያድናል ለኛ የተሰጠ ለአዲስ ኪዳን ልጆች ለናንተ የተሰጠ አገልግሎት እንደ ሙሴ አይደለም ዝቅ ብያነባለሁ እንደዚህ ይላል
እኛ ሁላችን ግን ባልተሸፈነ ፊት የጌታን ክብር እንደ መስታወት ያንጸባረቅ የእርሱን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ይህ መንፈስ ከሚሆን ጌታ እንደሚደረግ ይህ በመንፈስ ላይ የተመሰረተ በመንፈስ የሚደረግ አገልግሎት ነው። በማንም ብቃትና አቅም የሚደረግ አይደለም። በመንፈስ ቅዱስ ሙላት የሚደረግ አገልግሎት ነው። ኢየሱስ ክርስቶስ ጌታ። በመንፈስ ቅዱስ ታገለግላላችሁ፣ በመንፈስ ቅዱስ ትመሰክራላችሁ፣ በመንፈስ ቅዱስ ትናገራላችሁ። ይህ የአዲስ ኪዳን አገልግሎት ነው። የሚደበዝዝ አይደለም። ውጊያ ሊኖር ይችላል፣ ፈተና ሊኖር ይችላል፣ ልትፈተኑ ትችላላችሁ፣ ጠላት ሊዋጋ ይችላል። ዝም ብሎ የሚያይ ጠላት የለንም። ኢየሱስ ክርስቶስን የነፍሳችን አዳኝና ጌታ አድርገን ከተቀበልን ጀምሮ የእባቡን ራስ እንቀጠቅጣለን። ሰኮናችን እየተከተለ ይመጣል፣ ግን ይረገጣል። ኢየሱስ ጌታ። ሃሌሉያ! የምስራች አለ። ኢየሱስ ጌታ ነው። በክብር ታገለግላላችሁ፣ ከክብር ወደ ክብር እንለወጣለን። ይህ በእኛ አቅም አይደለም፣ መንፈስ ከሚሆን ጌታ እንደሚደረግ የጌታ መንፈስ ባለበት አርነት አለ ይላል። ማንም ወደ ክርስቶስ ዞር ሲል መሸፈኛው ይወገዳል ይላል እዚህ ክፍል። ኢየሱስ ክርስቶስ ለዘላለም ጌታ። የከበረ አገልግሎት ባንቺ እጅ ደርሷል፣ ባንቺ እጅ ደርሷል። ማንም ሊያቀለው አይችልም። ኢየሱስ ጌታ ነው። ስለዚህ ይሄ አገልግሎት እያንጸባረቅ እያበራን እንደ መስታወት የጌታን ክብር እያንጸባረቅን የምንሄድበት ነው። ኢየሱስ ጌታ። እሳቱ እንዳይጠፋ ተደርጎ ተለክሷል። ኢየሱስ እንዲህ አለ፣ እሳቱ ከነደደልኝ ሌላ ምን እፈልጋለሁ? አሜን አሜን። ምንጫችን እንዳይደፈን ሆኖ ተለድሎልናል። ኢየሱስ ጌታ ነው። አሜን አሜን። ውጊያ ሊኖር ይችላል። ሰይጣን ኢሴቅ ላይ ክርክር፣ ጠብ ሊኖር ይችላል። ሮቦት ግን ለእግዚአብሔር ልጆች የተጠበቀ እንዳይዳፈን ተደርጎ ተነድሎልናል። ኢየሱስ ጌታ ነው። ላይጠፋ በርቶልናል። በተራራ ላይ ያለችው ከተማ እንደማትሰወር ብርሃናችሁ አይሰወርም። ኢየሱስ ጌታ ነው። ግን እዚህ ጋር አንድ ልናስተውል የሚፈልገው በጣም አንድ ወሳኝ ጉዳይ አለ። ምን ይላል? የክርስቶስን መልክ እየመሰልን ይላል። ኢየሱስ ክርስቶስ ጌታ ነው። ርዕሴ መልኩ ነው፣ የሱ መልክ ነው። ኢየሱስ ክርስቶስ ጌታ። አሜን አሜን። የእርሱ መልክ በሌለበት ክብር የለም። የሱ መልክ በሌለበት መሻገር የለም። ኢየሱስ ክርስቶስ ጌታ ነው። አሜን አሜን። ያድናል ኢየሱስ። ይሄ ስለዚህ መልክ ሐዋርያ ቅዱስ ጳውሎስ እዚሁ ከቆሮንቶስ አልፎ በገላትያ ወንጌል ላይ ስለ ክርስቶስ መልክ፣ የክርስቶስ መልክ በመካከላቸው ያለ ስለተገለጠው ክብር የገላትያ ሰዎችን ስለ ገላትያ ሰዎች ያወራል። ኢየሱስ ጌታ ነው። በገላትያ ሰዎች ፊት ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። የክርስቶስ መልክ ያበራባቸው ነበር። ኢየሱስ ጌታ ነው። The Church of Galatians, one of the vibrant church, ድንቅና አስደናቂ የነበረች ቤተክርስቲያን መልኩ ስትጥል ግን የሆነችውን ጉድ ሐዋርያው ቅዱስ ጳውሎስ በትልቅ መቃጠትና በትልቅ ሐዘን፣ በትልቅ ግራ መጋባት፣ በትልቅ ምጥ ውስጥ ሆኖ ስለ ገላትያ ቤተክርስቲያን ይናገራል። መልኩ ባለበት ክብር አለ፣ መልኩ ባለበት ውበት አለ፣ መልኩ ባለበት ድል አለ፣ መልኩ ባለበት ሙላት አለ፣ መልኩ ባለበት ውበት አለ፣ መልኩ ባለበት ስኬት አለ፣ መልኩ ባለበት መከናወን አለ። የገላትያ ሰዎች እንደዚህ ይላቸዋል። ማን እዚህ ማደረገባችሁ? ይሄ መልክ ማን ወሰደባችሁ? መንፈስ ቅዱስን የተሞላችሁት በክርስቶስ ኢየሱስ አምናችሁ ነው ወይስ ሕግን በመጠበቅ ነው አለ። በመልኩ ጀምሮ ሌላ መልክ አስገቡ። ኢየሱስ ጌታ። አሁን በምድራችን ያለችው ቤተክርስቲያን ቻሌንጅ ይሄ ነው። የኢትዮጵያ ቤተክርስቲያን ቻሌንጅ፣ የትኛውም ህብረት ቻሌንጅ ላይ ብታዩ በመልኩ ጀምሮ ሌላ መልክ ይገባል። ሌላ መልክ፣ ክርስቶስን መልክ የሚያደበዝዝ ገላትያ ላይ ያ ውበት መልክ ጳውሎስ ሲናገር አንጀቴን ነው የሚበላ። ያ ሁሉ ደስታ የት ገባባችሁ ይላል። ያ ሁሉ ድንቅና ታምራት በመካከላችሁ የተደረገው ህግን ስለጠበቃችሁ ነው ወይስ የሰማችሁትን ስላመናችሁ ነው ይላል። ጳውሎስ ወንጌል ሰበከላቸው፣ ስለ ክርስቶስ ሰበከላቸው፣ አመኑ፣ ተቀበሉ፣ በመንፈስ ቅዱስ ተሞሉ። ድንቅና ታምራት በመካከላቸው ሆነ፣ ደስታ ሆነ፣ ሐሴት ሆነ፣ ተፈወሱ። ኢየሱስ ክርስቶስ ጌታ ነው። ፍቅር ሆነ። ቫይብራንት ቸርች። ብዙ ጊዜ ቸርች ህብረት ሲጀመር እንደዚህ ነው። አይታችሁ አስተውላችሁ ከሆነ
በክርስትና ጉዞም እንደዚህ ነው። ስንጀምር እንደዚህ ነው። ቫይብራንት ነው፣ ፍቅር ነው፣ መልኩ ነው፣ ኢየሱስ ነው፣ ክብሩ ነው፣ ደግነቱ ነው፣ ፍቅሩ ነው። በመሃል የሚመጣ ነገር አለ። በኢየሱስ ስም የተወጋኝ ዛሬ የሚወጋው እሱን። ሃሌሉያ! እስቲ አንድ ሰው አሜን ይበል። አሜን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ከኔ ጋር እንደሆናችሁ ተስፋ አደርጋለሁ። አለን። ዛሬ መልኩ ይመለሳል። ዛሬ ፍቅሩ ይመለሳል። ዛሬ ክብሩ ይመለሳል። ዛሬ ኃይሉ ይመለሳል። ምስክርነት የጠፋባቸው ምስክርነት ይመለሳል። የገላትያ ሰዎች ሌላ ድንጋይ መሸከም ፈለጉ። አምናችሁ የሰማችሁትን አምናችሁ ተሞላችሁ። የሰማችሁትን አምናችሁ ተፈወሳችሁ። የሰማችሁትን አምናችሁ ድንቅና ታምራት በመካከላችሁ ሆነ። ዛሬ የት ገባባችሁ? ማነዚህ ማደረገባችሁ? የሚያስቆጭ ነው። ኢየሱስ ጌታ። ሌላ ነገር ገባ። ሕግን ሊሸከሙ ፈለጉ። ወደ ደካማና ወደ ማይጠቅም ትምህርት እንዴት ዞር አላችሁ? ወደ ባርነት እንዴት ሮጣችሁ? መልኩ ሲጠፋ ኃጢአት ይነግሳል። የኃጢአት ባርነት ይመጣል። መልኩ ሲጠፋ መባላት ይሆናል። መባላት ጀመሩ የገላትያ ሰዎች። እርስ በርስ እንዳትጠፋፉ ቃስ በሉ አላችሁ። አትባሉ፣ እንዳትጠፋፉ አለ። መባላት መጣ። ይሄን ክርስቶስን የሰበከላቸውን ሐዋርያውን ቅዱስ ጳውሎስ ራሱ ጠሉ። ተመልሶ ለምን? ክፉ ዘር የተሸከሙ ሰዎች መጡ። አታላይ ወንድሞች በመካከል ገቡ። የክርስቶስን መልክ የሚያጠፉ ወንድሞች፣ እውነተኛ የሚመስሉ ግን ውሸታሞች ገቡ። ሕግን ተሸክመው ገቡ። ሙሴን ተሸክመው ገቡ። ኢየሱስ ላይ ሙሴም መደመር ፈለጉ፣ መጨመር ፈለጉ። ቀናቶችን፣ ወራቶችን፣ ዓመታትን ልታከብሩ ፈለጋችሁ። ማን አደረገባችሁ? እዚህ የተሞላው ያን ነገር ስላረክ ነው? ሌላ ነገር ስላረጋችሁ ነው? በሌላ ነገር ወደ እግዚአብሔር መቅረብ ፈለጉ። ተጨማሪ ተቀበሉ። በኢየሱስ ላይ ጨምሩ። ደባል አስገቡ። ችግር የለማል። መሪዎቻቸውም ሊመጣባቸው መከራ ፈርቶ አክራሪ አይሁዳኖችን ለማስደሰት ተስማሙ። እንገረዛለን፣ ችግር የለም። ቀናቶችን እንጠብቃለን፣ ችግር የለም። ክርስቶስ አለ፣ እዛ ላይ ጨምረን ብናደርግ ችግር የለም። በእውነት ኢየሱስ ክርስቶስን እየመሰሉ ሊኖሩ የሚፈልጉ ሁሉ ይሰደዳሉ አለ ሐዋርያው ቅዱስ ጳውሎስ። ኢየሱስ ጌታ። ስደትን ፈርቶ የገላትያ ቤተክርስቲያን መሪዎች ተጨማሪ ተቀበሉ። ጳውሎስ ሲናገር ለአንድ አፍታ እንኳን እድል ፋንታ አልሰጠናቸው። በክርስቶስ ኢየሱስ ያገኘነውን ነፃነት፣ አርነት ሊሰልሉ በመካከላችን ገቡ። ወደ ባርነት ሊመልሱን በመካከላችን ገቡ። ንጹህ ወንጌል እናንተ ጋር እንዲደርስ ግን ለአንድ አፍታ እንኳን እድል ፋንታ አልሰጠናቸውም አለ። ኢየሱስ ክርስቶስ ጌታ። በኢትዮጵያ ቤተክርስቲያን ውስጥ የተዘራ ዘር፣ በህብረት ውስጥ የተዘራ ሌላ መልክ የሚስል ኢየሱስ ክርስቶስ ጌታ ነው። አሜን አሜን። ንጹህን ውቡ የሆነው የክርስቶስ መልክ የሚያደበዝዝ ብዙ ነገር ትሰማላችሁ። ልብ የሚያደክም ልብ የሚያወርድ ራሳቸውን የሚስሉዋል። ሰዎችን ባሪያ የሚያደርጉዋል። በዝባዞች፣ ወንበዴዎች አሉ ዛሬ በቤተክርስቲያን የክርስቶስን መልክ ገሸሽ ያደረጉ፣ ቤተክርስቲያን ውስጥ ጠብ፣ ጥላቻ፣ ኃጢአት እንዲነግስ ያደረጉ። ኢየሱስ ክርስቶስ ጌታ ነው። በእኛ ዘንድ ግን ይሄ አይሆንም። ይሄን ድምፅ ዛሬ በምትሰሙት በእናንተ መካከል ይሄ አይሆንም። የክርስቶስ መልክ ይሳልባችኋል። የክርስቶስን መልክ ትውልዱ ላይ ትስላላችሁ። የኢትዮጵያ ቤተክርስቲያን ላይ ትስላላችሁ። ፍጥረት ዓለም ላይ የክርስቶስን መልክ ትስላላችሁ። ጳውሎስ እንደዚህ ያለ ምጥ ይዞኛል። ምንድነው ሲባል ክርስቶስ ኢየሱስ ድጋሚ በውስጣችሁ እንዲቀረጻል። ኢየሱስ ክርስቶስ ጌታ። ገላትያ ምዕራፍ 4 ቁጥር 19 ላይ አዲሱ መደበኛ ትርጉም ደስ ይለኛል። እንደዚህ ያለ የሚወዳችሁ ልጆቼ ሆይ ክርስቶስ በውስጣችሁ እስኪቀረጽ ድረስ ስለናንተ እንደገና ምጥ ይዞኛል። ምን እስኪሆን ድረስ? ክርስቶስ በውስጣችሁ እስኪቀረጽ ድረስ። ሃሌሉያ! ኢየሱስ ክርስቶስ ያድናል። ስፍራውን እስኪይዝ ድረስ፣ እስኪጎላ ድረስ፣ እስኪሞላ ድረስ፣ እስኪነክስ ድረስ፣ እስኪታተም ድረስ። እዚሁ ገላትያ ላይ ጳውሎስ እንደዚህ ይላል፣ አተውኛል እኔ የኢየሱስ ክርስቶስን ምልክት በስጋዬ ተሸክሜ የሚዞር ሰው ነኝ። ማንም ከፈለገ እንኳን መገረዝ መጎንደል ይችላል። ተውኛል። እኔ ቁስሉ በላይ ላይ አለ፣ ምልክቱ በላይ ላይ አለ።
እሾው በላይ አለ፣ ደሙ በላይ ላይ አለ፣ የከፈለው ዋጋ በላይ አለ። ማንዳች ሰው እንዳያስቸግረኝ አላችሁ። እንደፈለጋችሁ መሆን ትችላላችሁ፣ እኔ ግን ተሸክሜ ሄዳለሁ፣ ምልክቱን ግርፋቱን ተሸክሜ ሄዳለሁ አለ ጳውሎስ። ሃሌሉያ! ኢየሱስ ጌታ ነው። ለሌላ ጊዜም የለውም ቦታም የለውም። ኢየሱስን ተሸክመው ይሄዳል። ምልክቱ በላይ ላይ ነዋል፣ ቁስሉ በላይ ላይ ነዋል፣ ሞትና ትንሣኤ በውስጥ ነዋል። ይሄኛው ኢየሱስ የተሰቀለው ኢየሱስ መጀመሪያ ሰብኬላችሁ መንፈስ ቅዱስን የተመላችሁበት ኢየሱስ ድንቅና ታምራት በመካከላችሁ የሆነበት ኢየሱስ ተመልሶ በውስጣችሁ እስኪቀረጽ ድረስ ምጥ ይዞኛል። ሃሌሉያ! ኢየሱስ ጌታ ነው። የክርስትና ክብሬ ነው። የክርስትና ድል ነው። የክርስትና እድገት ነው። የክርስትና ሰክሰስ ነው። አንተ ውስጥ ማን ነው የሚነክሱ? አንተ ውስጥ ማን ነው የሚቆጣጠሩ? በአንተ ስትነካ የሚገለጥ ማን? ኢየሱስ ክርስቶስ ጌታ። በቤተ ክርስቲያን ውስጥ እየቆየን በየን ጊዜ እየሰነበትን በየን ጊዜ ይሄ መልክ እየጎላ ካለደ፣ እያበበ ካለደ፣ እየታየ ካለደ እድገታችን ትክክል አይደለም። ፍቅራችን እየጠፋ ከሄደ፣ መባላት ከሆነ፣ ይቅርታ ማረግ ከከበደን፣ ቸርነት ደግነት ማረግ ከከበደን፣ ስለ ክርስቶስ ኢየሱስ ዋጋ መክፈል ከከበደን ይሄ መልክ ጠፍቶብናል ማለት ነው። ገላትያ ያቺ ቫይብራንት የነበረችው ቸርች፣ ያቺ ስትቀጣጠል የነበረችው ቸርች ማን አዚም አደረገባችሁ? መልኩ የተደባችሁ፣ መልኩ ይሳልባችሁ በኢየሱስ፣ በውስጣችሁ ይቀረጽ በኢየሱስ፣ በክብር ይኑር በኢየሱስ። ራስታ ኪላ ፕራና ባስ መጨረሻ ላይ በዚህ ላይ ነው መጸለይ የሚፈልጉ። ኢየሱስ ክርስቶስ ጌታ። አሜን አሜን። ኢየሱስ ክርስቶስ ጌታ። ይሄ የአብ ፍቅር ነው። ይሄ የአብ ፍቅር ነው። ይሄ የእውነተኛ አገልጋዮች ጥማት ረሃብ ነው። መልኩ ካለ፣ ውበቱ ካለ ሁሉ ቀላል፣ በረከቱ አለ፣ ድሉ አለ፣ ስኬቱ አለ። ትሰማላችሁ፣ ትመሰክራላችሁ፣ ሰዎች ይድናሉ። አትፈሩም። በኃይል ትንቀሳቀሳላችሁ፣ በሙላት ትንቀሳቀሳላችሁ። አጋንንቶች ይመታሉ፣ የጨለማ ኃይል ይመታል። ኢየሱስን አይቶ የሚቆም አጋንንት የለም። ኢየሱስ ጌታ። ሃሌሉያ! ኢየሱስ ጌታ። ኢየሱስ ጌታ። ኤክስፒሪየንስ አድርጋችሁ እንደሆነ አላቅም። ትንሽ እንኳን ጾም ጸሎት እኮ 3 ቀን ገብተን ስንወጣ መንገድ ላይ ስንሄድ እንኳ አጋንንት ሲንጫጫ፣ በቃ መያዣ መልቀቂያ ሲያጣ ሲበሳጭ እናያለን። ኢየሱስ ክርስቶስ ጌታ። አሜን አሜን። መልኩ ውበቱ፣ ደምግባት ያጣ ያ ክርስቶስ እኛ ላይ ዛሬ እንዲያንጸባርቅ፣ ክብር ያጣ የተዋረደው ክርስቶስ በእኛ ሊከብር ዘንድ ይፈልጋል፣ በእኛ ሊገለጽ ዘንድ ይፈልጋል። ኢየሱስ ጌታ ነው፣ ያድናል። ኢየሱስ የድላችሁ ምስጢር ይሄ ነው፣ መልኩ ነው። የክብራችሁ ምስጢር ይሄ ነው። የወጣችሁበትን ድል ነስታችሁ የምትመለሱት በዚህ ነው። ድል በመንሳት የሚያዞረን አለ ጳውሎስ። የእውቀቱን መዓዛ በየስፍራው የሚገልጣል መልኩ ነው። ኢየሱስ ጌታ። እኛ ለሚድኑት የሕይወት ሽታ ነን፣ ለሚጠፉት ግን የሞት ሽታ ነናል። መዓዛ፣ የክርስቶስ መዓዛ ያውዳል። እኛ በእግዚአብሔር ፊት የክርስቶስ መዓዛዎች ነናል። ኢየሱስ ክርስቶስ ያድናል። የገላትያን ቤተክርስቲያን ለእናንተ ይተዋል። ቆሮንቶስ ላይ ያለውን የአዲስ ኪዳን ክብር ለእናንተ ተዋል። በጥሞና በጾም ጸሎታችሁ ጊዜ ወይ በባይብል ስቴዲ ጊዜ በሰፊው ልታጠኑ ትችላላችሁ። ግን አሁን ወደ መጨረሻው ቃል አነብና እንጸልያለን፣ እጨርሳለሁ። ኢየሱስ ክርስቶስ ጌታ። ኤፌሶን ገብተን ሐዋርያው ቅዱስ ጳውሎስ ለቅዱሳን ወደ ጸለየው ጸሎት እንገባለን። ኢየሱስ ጌታ። አሁንም ይሄ ስለ መልኩ ነው። ኢየሱስ ክርስቶስ ያድናል። እንደዚህ ይላል ኤፌሶን ምዕራፍ 3 ከቁጥር 14 ጀምሮ አነባለሁ። ይሄ ሐዋርያው ቅዱስ ጳውሎስ ለኤፌሶን ቤተክርስቲያን በጣም ለሚወዳት ዋጋ ለከፈለላት 3 ዓመት ተኩል እዛ ኖሮ መሃላቸው ኖሮ ተክሏት የተለያት በእንባ የተለያት ቤተክርስቲያን ነች። በጣም ከፍ ያለ የእግዚአብሔር መለኮታዊ ዕውቀት የተገለጠበት መልእክት ነው የኤፌሶን መልእክት። በጣም የሚወዳቸው በጣም የከበረ መልእክት፣ የከበረ እውነት የተገለጸበት መጽሐፍ ነው። ስለዚህ ለኤፌሶንን ይወዳቸዋል፣ በጣም ይወዳቸዋል። ለነሱ ግን አንድ የከበረ ጸሎት ጸለየ። ይሄን ጸሎት ነው ዛሬ አብረን የምንጸልየው። ኢየሱስ ክርስቶስ ጌታ። እንደዚህ ይላል ቁጥር 14 ኤፌሶን ምዕራፍ 3 ቁጥር 14 ላይ እንደዚህ ይላል፣ በዚህ ምክንያት
በአብ ፊት እንበረከካለሁ። ከእርሱም በሰማይና በምድር ያለ ቤተሰብ ሁሉ ስያሜ ያገኘ በውስጥ ሰውነታችሁ እንድትጠነክሩ ከክብሩ ባለጠግነት ኢየሱስ ጌታ ነው። አባታችን በክብር ባለጠጋ ነው። ከክብሩ ባለጠግነት በመንፈሱ በኩል ኃይል እንዲሰጣችሁ እጸልያለሁ። ከክብሩ ባለጠግነት በመንፈሱ በኩል ኃይል እንዲሰጣችሁ እጸልያለሁ። ይህም በእምነት ክርስቶስ በልባችሁ እንዲኖር ነው። ኢየሱስ ክርስቶስ ጌታ። በእምነት ክርስቶስ በልባችሁ እንዲኖር። ሁሉን ነገር ብናጣ ክርስቶስ በልባችን ቢኖር፣ ምን ያህል ብንፈተን፣ ብንገፋ፣ ብንጨነቅ፣ በመከራ ብናልፍ እሱ በልባችሁ ካለ በቂ። እሱ ነገሮችን ይቀይራል። ኢየሱስ ጌታ ነው። ብዙ ነገር የተሸከመ ትውልድ፣ ብዙ ነገር ተሸክሞ የሚሄድ ትውልድ፣ ክርስቶስ ግን በልቡ የሌለ ትውልድ፣ በአፉ ላይ ብቻ ያለ ትውልድ ከሆነ ከስረናል። እንደኛ ምስኪኖች የለም። በልባቸው ላይ ግን ጌታ የከበረ የሚቀን ቅኔ የሚወጣለት ከልባችን ላይ። እኔ ግን ንጉሴን በተቀደሰ ተራራ ላይ ሾምኩ ተብሎ እንደተጻፈ ክርስቶስ በልባችሁ በእምነት እንዲኖሩ እንዲከብር ነው። ስትወጡ ስትገቡ እያነገሳችሁ እየዘመራችሁለት እየናፈቃችሁት ቀንና ሌሊት እየናፈቃችሁ ልክ እንደ ልጅነታችሁ ወራት ኢየሱስ ጌታ ነው። የደበሰዘ መልክ እንዲመለስ በሙላት እንዲኖሩ ጥማቱ ለኤፌሶን ሰዎች ነው። አማኞች እኮ ነው በጸጋ ተትረፍርፈዋል። ግን ይሄን ነገር ይጸልይላቸዋል። ይሄን ነገር አብልጦ ነግራቸዋል። ኢየሱስ ክርስቶስ ለዘላለም ጌታ። ይህም በእምነት ክርስቶስ በልባችሁ እንዲኖር ደግሞም ስር ሰዳችሁ በፍቅር ታንጻችሁ የክርስቶስ ፍቅር ስፋቱ፣ ርዝመቱን፣ ከፍታውን፣ ጥልቀቱን ምን ያህል እንደሆነ ከቅዱሳን ሁሉ ጋር ለብቻ አይደለም፣ ከቅዱሳን ሁሉ ጋር ህብረት ለዚህ ነው ወሰን የመገንዘብ ኃይል እንድሰጣችሁ ነው። እስከ እግዚአብሔር ሙላት ሁሉ ልክ ደርሳችሁ እንድትሞሉ ከመታወቅ በላይ የሆነው የክርስቶስ ፍቅር ታውቁ ዘንድ ነው። ኢየሱስ ጌታ። መልኩ ባለበት የክርስቶስ ፍቅር አለ። መልኩ ኢየሱስ እንዳለ ኢየሱስ እንደከበረ የሚታወቀው ፍቅር በቅዱሳን ህብረት ሲኖር፣ በፍቅሩ ስትንበሸበሹ ስትሞሉ። ፍቅር ካለ የህግ ፍጻሜ ፍቅር ክርስቶስ በውስጣችን ሊፈጽም የፈለገው ስጋ በመድከሙ ምክንያት ሊፈጽም ያልቻለውን በመንፈስ በኩል በውስጣችን ሊፈጽመው የፈለገው ይሄ ፍቅር ነው። ኢየሱስ ጌታ። በፍቅር ወደ ፍቅር ተጠርተን ወደሚወደው ወደ ፍቅሩ ልጅ መንግስት አፈለሰን ተብሎ ተጽፏል። አሜን አሜን። ወደዚህ ፍቅር መልኩ ሲኖር ፍቅር አለ፣ አንድነት አለ፣ መቀባበል አለ፣ ቅንነት አለ። ኢየሱስ ጌታ ነው። ፍቅር መባበል አለ። መንፈሱ ሲነካን፣ ፍቅሩ ሲነካን የተጣሉንን የበደሉንን ሰዎች ፈልገን ይቅር ለማለት እንነሳለን። ኢየሱስ ጌታ ነው። ስትነኩ በደልን ትረሳላችሁ። የተነካችሁበት መነካት ከደረሰባችሁ በደል ሁሉ በላይ ነው። በኢየሱስ ስም በዚህ ፍቅር መነካት ነው። ሃሌሉያ። ይሄ ፍቅር ይሄ መልኩ ፍቅር ነው። ኢየሱስ ጌታ ነው። መልኩ ፍቅር ነው። ፍቅሩ ጥልቀቱ፣ ርዝመቱ፣ ከፍታው፣ ስፋቱ መጨረሻ የለውም። እግዚአብሔር ፍጹም ሙላት ድረስ ደርሳችሁ እንድትሞሉ የእግዚአብሔር ፍጹም ሙላቱ ፍቅር። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርን በሱ ውስጥ ይኖራል። ኢየሱስ ጌታ ነው። ከዚህ ፍቅር የተነሳ ወንጌል ይሰበካል። ከዚህ ፍቅር የተነሳ ትራራለ፣ አጠገብ ላለ ትራራለ፣ ወንጌል ትመሰክራል፣ ትጸልይለታል፣ ታገለግላለ። እንድታገለግሉም የሚያደርገው ይሄ ፍቅር ነው። ለምን ሐዋርያው ቅዱስ ጳውሎስ በቆሮንቶስ መጽሐፍ ላይ እንደዚህ ይላል፣ የክርስቶስ ፍቅር ግድ ይለናል። የአባቶች ጉልበት ይሄ ፍቅር ነበር። የሐዋርያው ቅዱስ ጳውሎስ ጉልበት ይሄ ፍቅር ነበር። የክርስቶስ ፍቅር ግድ ይለናል። አንዱ ስለ ሁሉ እንደሞተ አውቀናል። አሁን ሁሉም ሞተዋል። በሕይወት ያሉትም ለሞተላቸው ደግሞም ለተነሳላቸው እንዲኖሩ እንጂ ለራሳቸው እንዳይኖሩ ሁሉም ሞተዋል። ኢየሱስ ጌታ ነው። የክርስቶስ መልክ ፍቅር፣ ጉልበታችን ፍቅር ነው። ይሄ ፍቅር ከየትኛውም ኃይል በላይ ነው። እግዚአብሔር ሲረዳችሁ እንድታገለግሉ ሲያደርጋችሁ ፍቅር
በፍቅር ይሙላችኋል። በሰጠን ሮሜ ምዕራፍ 5 ቁጥር 5 ላይ በሰጠን በመንፈስ ቅዱስ በኩል ፍቅሩን በልባችን አፈሰሰን፣ እንግዲያው ስለዚህ ተስፋ አያሳፍርም ተብሎ ተጽፏል። ኢየሱስ ጌታ፣ ኢየሱስ ጌታ። በዚህ ፍቅር እንዲረዳ፣ በዚህ ፍቅር እንዲሞላ እንድትሞሉ በመንፈስ ቅዱስ በኩል በውስጥ ሰውነታችሁ እንድትጠነክሩ ክርስቶስ በፍቅር በልባችሁ እንዲያድር። ሃሌሉያ! ኢየሱስ ክርስቶስ ለዘላለም ጌታ፣ ኢየሱስ ክርስቶስ ለዘላለም ያው። ሃሌሉያ! ክብር ለእግዚአብሔር ይሁን። የክርስቶስ መልክ ይሄ ነው። ከክብር ወደ ክብር የምንለወጠው ይሄ መልክ እያንጸባረቅን ነው። ይሄ መልክ በሌለበት ክብር የለም። ይሄ መልክ በሌለበት ከክብር ወደ ክብር መለወጥ የለም። ከክብር ወደ ክብር መለወጥ ማለት የክርስቶስ መልክ እየመሰሉ መሄድ ማለት ነው። በፍቅር እየተሞሉ መሄድ። ሌላው የክርስቶስ መልክ የኃይል መልክ ነው። ኢየሱስ የታረደ በግ ብቻ ሳይሆን የይሁዳ አንበሳም ነው። ኢየሱስ ጌታ፣ ኢየሱስ ክርስቶስ ለዘላለም ጌታ። የይሁዳ አንበሳ የዲያብሎስን ስራ ሊያፈርስ የተገለጠ ክርስቶስ በአንተ ውስጥ ሲኖር እንደ አንበሳ ነው። ውስጥ እንደ አንበሳ ነው። ፍርሃትን ገንጥሎ ይጥላል። የጨለማ መንግስት ገንጥሎ ይጥላል። ኢየሱስ ጌታ። ሃሌሉያ! የይሁዳ አንበሳ ነው መልኩ። መጽሐፍ ሲናገር በመጨረሻ ዘመን አንድ በጣም አሳሳቢ ነገር ተናግሮ፣ በመጨረሻ ዘመን ሰዎች የሃይማኖት መልክ አላቸው፣ ኃይሉን ግን ክደዋል ይላል። ዝማሬ ሊኖር ይችላል፣ ህብረት ሊኖር ይችላል። ኃይሉ ከሌለ ግን የክርስቶስ መልክ የለም ማለት። የክርስቶስ መልክ ያለበት ኃይል አለ። አጋንንቶች በታላቅ ድምፅ ጮህ ይወጣሉ፣ በሽተኞች ይፈወሳሉ፣ ድንቅና ታምራት ይሆናል። የእግዚአብሔር ህዝብ ስለጸለየው ነገር መልስን ያገኛል። መልኩ ባለበት ክብር አለ። መልኩ ባለበት ከፍታ አለ። መልኩ ባለበት ድል አለ። መልኩ ባለበት ክብር አለ። ኢየሱስ ክርስቶስ ጌታ። በውስጣችሁ መልሶ እስኪቀረስ ድረስ። ያ ማለት ሊደበዝዝ ይችላል ማለት። ሌላ ነገር ከገባ የክርስቶስ መልክ ሊደበዝዝ ይችላል ማለት። የገላትያ ቸርች ቤተክርስቲያን ላይ የተፈጠረው ይሄ መጠንቀቅ አለብን። ኢየሱስ ጌታ ነው። ሁሌ ዘወትር 24 ሰዓት መልኩን ማጉላት። ቤት ላይ፣ ልጆች ላይ፣ አገልግሎት ላይ፣ ስራ ላይ መልኩን ነው። የተወጋው መልኩን፣ የደማው መልኩን፣ ደምግባት ያጣው መልኩን፣ በሸላቾች ፊት ዝም ያለው መልኩን፣ ሞትን ድል አድርጎ የተነሳ መልኩን፣ በአባቱ ቀኝ የተቀመጠው መልክ ነው። በክብር ተመልሶ የሚመጣ መልክ ነው። በሕያዋንና በሙታን ላይ የሚፈርድ መልክ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የጨለማ መንግስት የሚገፍ መልክ ነው። የኃይል መልክ ነው። የፍቅር መልክ ነው። የርኅራኄ መልክ ነው። የመልካምነት መልክ ነው። የደግነት መልክ ነው። የትጋት መልክ ነው። የስራ መልክ ነው። አባቴ ይሰራል እኔም ደግሞ እሰራለሁ። የድፍረት መልክ ነው። በነገስታት ፊት የሚያቆም መልክ ነው። በአሕዛብ መካከል የሚያቆም መልክ ነው። በክብር የሚገልጥ መልክ ነው። በትውልድ መካከል የሚገልጥ መልክ ነው። ወገኖቼ ለራሴም ለእናንተም ዛሬ የምጸልየው እግዚአብሔር የሰጠኝ በልቤ ላይ ያከበደኝ ይሄ ነው። መልኩ ነው። መልኩ ያለበት ትውልድ የሚፈለገው መፍትሄ ያለው መልኩ ያለበት ትውልድ ነው። ከክብር ወደ ክብር ራሱን ተሻግሮ ትውልድን የሚያሻግር መልኩ ያለበት ክብር፣ ሌላ ያልተሳለበት፣ ነብይ ያልተሳለበት፣ ዘይት ያልተሳለበት፣ ዘረኝነት ያልተሳለበት፣ ቂም፣ ምቀኝነት፣ ጥላቻ፣ ኃጢአት ያልተሳለበት ኢየሱስ ክርስቶስ ጌታ። ይሄን ሁሉ የሚያስወግደው መልኩ ነው። ኢየሱስ ክርስቶስ ጌታ። መልኩ ሲመጣ ይሄ ሁሉ ይወገዳል። ብርሃን በጨለማ ላይ ይበራ ነበር፣ ጨለማውም አላሸነፈውም። ኢየሱስ ጌታ። መልኩ በእናንተ ላይ ይጎላል። መልኩ በእናንተ ላይ ይታያል። ክብሩ ይታያል። ዛሬ ክብር ይጨመራል። ዛሬ ኃይል ይጨመራል። ዛሬ ፍቅር ይጨመራል። ዛሬ መንፈስ ቅዱስ በውስጥ መጠንከርን ይሰጠናል። ኢየሱስን እንደገና በውስጣችን ያከብራል። እንደገና አዲስ ቅኔ ይወጣል። አዲስ ዝማሬ ይወጣል። አዲስ ምስክርነት ይወጣል። አዲስ አገልግሎት ይወጣል። አዲስ ብቃት ይሆንላቸዋል። ኢየሱስ ክርስቶስ ጌታ። የገላትያ ሰዎች በመንፈስ ጀምራችሁ እንዴት በስጋ ልትጨርሱ ነዋል? እንዴት ወደ ባርነት ፈጠናችኋል? ይህ ከምድራችን ላይ ይነሳ፣ ከኢትዮጵያ ቤተክርስቲያን ላይ ይነሳ። ኢየሱስ ጌታ ነው። ይሄ የሁላችንም ጩኸትና ጸሎት መሆን አለበት። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። ምናል ሰዓት እንደወሰድኩ አላቅም፣ ምናል ሰዓት እንዳለኝ አላቅም። ወደ ጸሎት እሻገራለሁ። ወንድማችን ተጌ አላችሁ?
ሰዓት አለ። ክብር ለኢየሱስ ይሁን። ክብር አሜን። የተወሰኑ ሰዎች እዚህ ጋር ትታዩኛላችሁ እና ህይወት እና መልኬ ግዛው ለሎ ፕሪንስ ያሚ ሰርካለም አያችኋለሁ ፎቶዋቸውን። ክብር ሌሎችም እየሰማችሁ ያላችሁት ክብር ለኢየሱስ ይሁን። በዚሁ ወደ ጸሎት እንሄዳለን። ስንት ደቂቃ ይኖረኛል ወይስ በዚሁ ልጨርስ? ወንድማችን ታገኝ ከ10 ደቂቃ በላይ አለ። በጣም በጣም ብዙ ነው። በጣም ብዙ